አገሯ ወዲያነ ተጋራው ላይ ሳሪም ሳላያ ተላደር ነው ቀዳማ 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 ልጅ ቀዳማ 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 ልጅ ተመጫለሽ እየቁኛለው ደጅ። አድማጭ ተመልካቾቻችን ዛሬ አንድ አርቲስት ይዤላችሁ ቀርብ ያለው ከዚህ በፊት በጣም የሚታወቅ ብዙ ስራዎች ያሉት የነበረ ነው። በተወሰነ ጊዜ ላይ ግን ጠፋ ብሎ ነበረ። አሁን ግን መጥቷል። ራሱን ቢያስተዋውቅ ደስ ይለኛል። አርቲስት ጀንበሩ ካሴ የትውልድ ቦታ የት ነበር? እሺ፣ የትውልድ ቦታዬ ጎጃም ሞጣ የሚባል ሀገር ነው የተወለድኩት። ሞጣ ትንሽ ወጣ ያለች ገጠር ቦታ ጊዮርጊስ ትባላለች። እዛ ነው የተወለድኩት ያለው። ሙዚቃ እንዴት ጀመርክ? እሺ፣ ሙዚቃ እንግዲህ የጀመርኩት ማንም ሰው እንደሚጀምረው ልጅ እያለሁ ነው የጀመርኩት። ከፍተኛ የሙዚቃ ፍላጎት ነበረኝና የተለያየ ቦታዎች ሰርግ ላይ የተለያየ ነገር እንትን ላይ ፕሮግራም ላይ ሰዎች ሲዘፍኑ ሳይ ፍላጎቱ ስላደረኩ በዛን ሰዓት እኔም ሞካከር ነበርና። ኦኬ፣ ሰርግ ምናምን ነገር ተዘፍን ነበር ማለት ነው? አዎ፣ ሰርግ ላይ ዘፍን ነበረ። የተለያየ ቦታዎች ላይ እንድዘፍን ሰዎች አበረታቱኝ ነበረ። ድምጽ ጥሩ ነው ዝፈን ቀጥልበት እያሉ ያበረታቱ ስለነበረ በዚያ መልኩ ወደ ሙዚቃው ፍላጎት አደረብኝ ማለት ነው። ሙዚቃውን ስትሰራ ግን ማንኛውም አርቲስት እንደሚለው ከሆነ ሙዚቃ ስትሰራ ተጽዕኖ ያደረጉበት አርቲስቶች ነበሩ ወይስ ደግሞ እዛ አካባቢ ያሉት የነበሩ ዘፋኞች ናቸው ወይ ደግሞ አርቲስቶች ናቸው ብዬ በሰዓቱ ገጠር ያለውን ተጽዕኖ ያደረገብኝ የምለው አልነበረም። ምልህ ዘፋኞችን በደንብ ማየትም የማግኘትም እንትኑ ስላልነበረ እሱ አልነበረም። ነገር ግን እዛው አካባቢ የባህል ዘፈን በሚዘፈኑ ጭፈራዎች በደስታ ሰዎች የሚያደርጓቸው ነገሮች ስለነበሩ እሱን እያየሁኝ ደስተኛ ነበርኩኝና ፍላጎት ያደረብኝ ያኔ ነው። ነገር ግን በደንብ እንትን እያልኩ ከመጣ በኋላ አንዱ እነሱን እያየሁኝ በጣም ማደንቃቸው አርቲስቶች ዘፋኞች ነበሩ። ያንን እያየሁኝ እንትን አልኩኝ። የተወሰነ ከሄድኩኝ በኋላ ሰዎች አድናቆት በደንብ ትችላለህ ዝፈን እያሉ ካሉ በኋላ ምንድን ነው ያደረኩት? እዛው ሞጣ በባህልና ቱሪዝም ውስጥ የነበረ አንድ ኪነት ነበረ። እሱን ሂጄ መቀላቀል ነው የጀመርኩት። ፈለኩት ማለት ነው። አንተ በራስህ ፍቃድ? በራሴ ፍላጎት እሱን ሂጄ መቀላቀል ፈለኩት። ስለዚህ ሂጄ እሱ ተመዘገብኩኝ። መስራት ጀመርኩ። ተቀበሉኝ። ደስ የሚል ሁኔታ ፈትነውኝ አስገቡኝ። መስራት ጀመርኩኝ። ከዛም በኋላ ነው አርቲስቶችንም እነማን የሚለውን በደንብ የማየትም ፍላጎት የመጣው ከዛ በኋላ። ኦኬ፣ የመጀመሪያ አልበምህን እንደሰራ እንግዲህ ቅድም እንደገለጽክልኝ ሆነ የመጀመሪያ አልበም እንደሰራ አይነት ነገር ነግረኛል። የት ሰራ? የመጀመሪያ አልበም እውነት ነው። ከዛ በፊት ግን እዛው ኪነት እያለን በደንብ እንሰራ ነበር እና የተለያዩ መድረኮች ላይ እንጫወት ነበር። ባህልና ቱሪዝም የሚያዘጋጀውም ነበረ። እንዲሁም የተለያዩ ትምህርት ቤቶች ላይ እየሄድን እናቀርብ ነበር። በዛ አማካኝነት በጣም ፍላጎት ከፍተኛ እየሆነ ሲመጣ ወጥቼ መስራት እንዳለብኝ ያመንኩት እና ይሄንን ሙዚቃ ማሳደግ ስለፈለኩኝ ወጥቼ ወደ መምጣት የነበረብኝ ወደ አዲስ አበባ ነው። አዲስ አበባ ለመምጣት ፕሮግራም አስቤ በስንት ዓመት ነበር እንደዚህ ያለው? የሚያደርጉት 2001 ላይ 2001 ላይ። አሁን አንተ ስንት ዓመት ልጅ ነበርክ ነው? 2001 ላይ 12 ዓመት ነው ማለት ነው። ከዛ ወጥተህ የሙዚቃ ፍቅር ይዞ ወደዚህ ትመጣ ይቻልከው ማለት በሚገባ በጣም ደስ የሚል ጊዜ ነበረ። ለሙዚቃ ያለኝ ስሜት ያለኝ ፍቅር እጅግ በጣም ያስደስት እና በቃ እዛ ሰዎች የሚሰጡኝ አስተያየት በጣም ጥሩ ነገር ስለነበረ አውጣ በቃ ሞክር የሚለኝ ይበዛ ነበር እና እኔም ደግሞ መሄድ አለብኝ መስራት አለብኝ ብዬ ስለምንኩኝ እዛን ሰዓት አራተኛ ጎሽ የሚባል ኪነት ነበር የነበርነው። ምን አንድ ጓደኛ ነበረኝ አሰልጣኝ ልችልም ኪቦርዲስትም ጓደኛ ነበረኝ እና እሱን ያናገርኩት ሙዚቃ በቃ ሂጄ መስራት እፈልጋለሁ ብዬ ሳናግረው ረገና ነው እንዴት ምናምን ልጅ ነው ሀገሩን ስለማታውቀው በደንብ ምናምን በሚል ለእኔ እንትን በማለት ነው እሱን ሲለኝ አልሰማሁም። አይቼ መስራት አለብኝ ብዬ ለራሴ ወሰንኩኝ። ያኔ እንትን ስል ለቤተሰብ ማሳወቅ ነበረብኝ። ለቤተሰብ ነገርኳቸው።
ለቤተሰብ ስናገር ፍቃደኛ የሆነም ነበር፣ ፍቃደኛ ያልሆነም ነበር። ለምሳሌ እናቴ ፍቃደኛ ነበረች፣ አባቴ ግን ደስተኛ ነበረ። ከበፊትም ጀምሮ ደግፈኝ ስለነበረ መስጋን በጣም የሚደግፈኝ ነበረውና እሷ ፍቃደኛ አልነበረችም፣ ግን አልሰማሁም። በቃ በርታ ሂድ ብሎ ስላለኝ አባቴ ስለፈቀደልኝ ሌላውን ትናንትና እኔ ወደ ፍላጎቴን ወደ ማሳካት ስለነበር አላማዬ ተነስቼ ወደ አዲስ አበባ መጣሁ። አድማጭ ተመልካቾቻችን አሁን ይሄ ጥያቄያችን ይቀጥላል ከአርቲስት ጀንበሩ ጋር። በጣም በ12 ዓመቱ ከሀገሩ ወጥቶ የሙዚቃ ፍቅር ይዞት ወደ አዲስ አበባ መጣሁ እያለን ነው። እስኪ ይቀጥላል ፕሮግራማችን። ወደ አዲስ አበባ ስትመጣ ብቻህን ነው የመጣው ወይስ ከማን ጋር ነው የመጣው? ብቻዬን ነው የመጣሁት። አዲስ አበባ ስመጣ ብቻዬን ነው የመጣሁት። በጣም ደፋር ነበርኩ። እዚህ መጣሁኝ። ከመጣሁ በኋላ ያለ ምንድን ነው ያደረኩት? ሙዚቀኞችንና አሳታሚዎችን ማፈላለግ ነበር የጀመርኩት ማለት ነው። ስለዚህ እሱን ጀመርኩኝ። መጥቼ በሰዓቱ አላገኘሁም አሳታሚዎችን። በዛን ሰዓት የሚሰራው አሳታሚዎችን ስለነበር እነሱን አላገኘሁም ነበረ። ነገር ግን ተስፋ አልቆረጥኩም፣ መቆየትም አልቻልኩም። የተወሰነ ጊዜ በኋላ ተመልሼ መሄድ እንዳለብኝ ነው። ግን በጣም እልህና ንዴት ነበረብኝ። ለምን ምን እንትን ስለነበረብኝ ተመልሼ ሄድኩኝ። ከሄድኩ በኋላ አላገኘውም ማለትም አልፈለኩም። በጣም በሚገርመው ማለት ነው ለራሴ ተመልሰህ ወደ ሀገር ከሄድክ በኋላ ተመልሼ ሄድኩኝና አልተሳካልኝም ማለት አልፈለኩም። ምንድን ነው ያደረኩት? ተመልሼ እሄዳለሁ ቀጠሮ ሰጥተውኛል ብዬ ነው ያልኳቸው ለቤተሰብም ለጓደኞችም ማለት ነው። 15 ቀን በኋላ ተመልሼ እመጣለሁ። ያኔ ቀጠሮ ግን አልነበረኝም። ግን በቃ ኮንፊደንስ እንደምሳካልኝ እንደማገኝ እርግጠኛ ነበር እና ያንን ብዬ በቀጣው በ15 ቀን በኋላ በድፍረት ተመልሼ መጣሁ። ተመልሼ መጥቼ ግን ተሳካ እኮ። ስጠይቃቸው ግን ወደ ሙዚቃ ወይ ደግሞ ወደ ሳተኞቹ ወደ ኢንተርቴይንመንቶቹ ስጠይቃቸው ምን ብለህ ነበር የምጠይቃቸው? አንተ ልጅ ነህ፣ በዛን ጊዜ ሲያዩ ምን ብለህ ነበር የምጠይቃቸው? ሙዚቃ ማሳተም እፈልጋለሁ ብለህ የምጠይቃቸው ነበር? የት አካባቢ ነበር አሁን ሄደህ ስጠይቃቸው የነበረው? በዛን ሰዓት አብዛኞቹ ሙዚቃ ቤቶች የነበሩት መርካቶ ጎጃም በረንዳ አካባቢ እዚያ ዙሪያ ላይ ነበር የነበሩትና እንጠይቀውም እዛ ዙሪያ ላይ ነበረ ጎጃም በረንዳ። አጋጣሚ አንዱ ሙዚቃ ቤት አናገርኩ ማለት ነው። ማን ይባል ነበር ሙዚቃ ቤቱ? አሁን ረስቼዋለሁ ነበር። ኦኬ፣ የልጅነትም ስለሆነ ሊሆን ይችላል። ረስቼዋለሁ ሙዚቃ ቤቱን። ግን ሳናገራቸው እዛው አንድ የዚህ ስራ የግጥምና ዜማ ደራሲ ኦኬ፣ እዛ ሙዚቃ ቤት ውስጥ ያለ እዛው አጋጣሚ ነው ያገኘሁት። አጋጣሚ እሱን አገኘሁትና ደስ አለኝ። ታስታውሰዋለህ ግን ስሙ? የዚህ አልበም የግጥምና ዜማ ደራሲ ኦኬ፣ እሱን አገኘሁ። ከእሱ ጋር ተግባባን፣ ተዋወቅን ማለት ነው። ድምጼን ስሉ ያሉትን ነገሮችን ስል በጣም ደስ አለው። በጣም ነው የተገረመው። በጣም ጎበዝ ነህ አለኝ፣ አደነቀኝ። ስለዚህ ስራ አለኝ አንድ ሙዚቃ ቤት ይህን አልበም የሚያሳትመው ሙዚቃ ቤት ጋር አገናኘኝ ማለት ነው። በጣም ጥሩ ሰው ነው። ማን ነው ስሙ ግን? ዘላለም አያሌው ይባላል። ዘላለም አያሌው የዚህ ግጥምና ዜማ ደራሲ የሚሉ አልበሙ ግጥምና ዜማ ደራሲ ነው። አንተ ዘፋኙ ሆነ በ12 ዓመት ስታወጣ ግጥምና ዜማ ደራሲ አሁን ያወጣው አልበም የነበረው ግጥምና ዜማ ደራሲ ማን ነበር? ዘላለም አያሌው ይባል ነበር። በጣም የሚገርም ነው። እሺ፣ ከዛ ከሱ ጋር ከሙዚቃ ቤቱ ጋር ተነጋገርን፣ ቀጠልን፣ ስራችንን ቀጠልን። ከእሱም ግጥምና ዜማ እንሰራለን ነበር። ወደ አቀናባሪ ነው ከዛ በኋላ የተሄደው። ኦኬ፣ አንተ ይዞ ግጥምና ዜማ አለማመደ ምን ያህል ጊዜ አጥና? በደንብ ነው ያጠናው። በደንብ አጥንታቸው ወደ ስቱዲዮ ስትሄድ ወይም ደግሞ እዛ ጋር ድምፅ ስትገባ አላስቸገርክም ማለት ነው? በደንብ ስላስጠና ማለት ነው። እሺ፣ ማን ነበር ያቀናበረላችሁ? አቀናባሪያችን ታዋቂው አቀናባሪ ሄኖክ ነጋሽ። ዋው፣ ሄኖክ ነጋሽ። በዚህ አጋጣሚ የ12 ዓመት ልጅ የመጀመሪያውን ዘፋኝ የሰራው አንተ ስለመሆንህ በጣም ትልቅ አድናቆት አለን። እሺ፣ በጣም አመሰግናለሁ።
አልበሙ ከወጣ በኋላ አቀባበሉ እንዴት ነበር? በጣም ደስ የሚል ነበር። ከጠበቅኩት በላይ ነበር የነበረ። አልበሙ እንደወጣ በጣም ነው ያጥለቀለቀው። ክፍለ ሀገር ዙሪያ በጣም ሁሉም ሰው ሰምቶ ሁሉም በሚባል ደረጃ ማለት ነው። የት አካባቢ? የትኛውም ሁሉም ክልል ላይ ነው የተሰማው ማለት ነው። አማራ ክልል ላይ በሙሉ ከፍተኛ ሁኔታ ሙዚቃዎች ተሰምተዋል። የተለያየ ቦታዎች ሲሰማውም እኮ እኔ ራሴ አሁን በጣም ደስ የሚል አይነት ለዛ ያለው የ12 ዓመት ልጅ አይደለም ሌላ ትልቅ ሰው መስራት የሚገባውን ስራ ነው ተሰርቶ ያየሁት። እሺ በብዙ ሰው ተደራሽነቱ በጣም ብዙ ቦታ ላይ ነበረው። ምን ያክል ቦታ ላይ ተደራሽ ነበር? እኔም በጣም ደስተኛ ነበር። አቀባበሉ በጣም ጥሩ ነበር። እጅግ በጣም በሚያስብ ደረጃ ጥሩ ነበር። እኔም በጣም ደስተኛ ነበርኩኝ። ኦኬ ያ ነው። እስኪ አድማጭ ተመልካቾቻችን በ12 ዓመቱ የሰራቸው እስኪ አርቲስት ጀንበሩ ካሴ ተሰምተዋል፣ ተደምጦልኛል ወይም ደግሞ እኔ በጣም ደስ ይሉኛል ነው ወዳቸዋለሁ የምትላቸው ውስጥ አጠር አድርገህ እስኪ እሺ በትልልኝ ደስ ይለኛል። እሺ እንግዲህ የአልበም አብዛኛው ሰው ያውቀዋል እንዳልኩህ ሳለካት ትንቀኝ የተባለው አልበሜ ነው፣ የመጀመሪያ አልበሜ ነው። ስለዚህ በዚህ መካከል እነዚህ ውስጥ ያሉ በርካታ ዘፈኖች አሉ። ከነዚህም መካከል ቀይዳማ ራሱ ሳለካት ትንቀኝ አልበም መጠሪያ የሆነው እንዲሁም ደግሞ አገሯ ወዲያ የሚል አለ፣ የመቅደሎ ጀግና የሚል አለ፣ ብዙ ናቸው። ስጠራሽ የሚል አለ። ስለዚህ እነዚህ ናቸው። እስኪ አጠር እያደረግህ እስኪ ብታንጎራጎርልን ደስ ይለናል። ለማስታወስ ያክል እንግዲህ ቀይዳማ እስኪ ደስ ይለናል። ሞዳ ዘፈነች ቀይዳማ 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 ልጅ ቀይዳማ 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 ልጅ ትመጫለሽ ብዬ ቆሜያለሁ ደጅ ትመጫለሽ ብዬ ቆሜያለሁ ደጅ አልሙዬና አልሙዬ አልሙዬና አልሙዬ አልሙዬና አልሙዬ በጦር እንደወጉት እየተሰቃየ አይኔም ባይረጫል ሀገርሽን እያየ እያለ ይቀጥላል። በጣም ደስ የሚል ዘፈን ነው። ዋው እንደውም የሚገርም ነገር የ12 ዓመት አቅም ያለው ልጅ የሚዘፍነው ዘፈን ሳይሆን ትልልቅ አቅም ያላቸው ሰዎች ሊዘፍኑት የሚችለውን ያህል ነገር ነው። የዜማው የግጥሙም ማካሄድ የሆነ ለየት ያለና ጠንከር ያለ ነገር ነው ያለው። እስኪ ሌላ አንድ ትልን ደስ ይለናል። አገሯ ወዲያ እስኪ አገሯ ወዲያ የሚለውን እስኪ አድማጭ ተመልካቾቻችን አገሯ ወዲያ የሚለውን እስኪ ትንሽ አርቲስት ጀንበሩ ካሴ አገሯ ወዲያ ከራው ላይ ዛሬም ሳላያት ላድር ነው ወይ አገሯ ወዲያ ከጋራው ላይ ዛሬም ሳላያት ላድር ነው ወይ ነይልኝ 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 ወይሽ ወይም ቢን አንድ ቃል ይውጣሽ ከልቤ ካንጀቴ እንዳላዝንብሽ ለካ እንደዚህ ነው ወይ የፍቅር መዘዙ አልወጣልኝ አለ ከወዴ ውስጥ መርዙ ሮሮሮሮሮ በጣም ስንቶቹን ይሆን ከሆዳቸው ውስጥ ገብቶ የተቀመጠው ጀንበሩ ማለት እሱ ነው። ይህን ዘፈን የምታውቁት በሙሉ ወደኋላ መለስ በሉና በ12 ዓመቱ የዘፈናቸውን ዘፈኖች በዛ ክልል ላይ ያላችሁት ሰዎች እንዴት ታዩታላችሁ? ዛሬስ ምን እያደረገ ነው? እስኪ አርቲስት ጀንበሩ ካሴ። መልካም እንግዲህ እውነት ነው። ይህን አልበም ከሰራው በኋላ በጣም ለረዥም ዓመታት ከሙዚቃው ርቄ ነበር። ከሙዚቃው ርቄ ነው የቆየሁትና አሁን ግን ወደ ሙዚቃው ተመልሻለሁ ማለት ነው። አዳዲስ ስራዎች እውነት ነው እየሰራው ነው ያለሁትና ይሄም ደግሞ በጣም የማመሰግነው በመሀል ላይ ብዙ ሰዎች እንድንመለስ ወደዚህ ሙዚቃ ብዙ አድናቂዎች ሙዚቃዎችን በተለያዩ ማህበራዊ ሚዲያ ሲሏቸው ሲያንሸራሽሯቸው ብዙ ጊዜ አይቻለሁ እና የት ነው ያለው የት ነው የጠፋው እያሉ ሲጠይቁ ነበረ። እንደዛ ስለነበረ ወደ ሙዚቃው ለመመለስ እንደገና በጣም ከፍተኛ ስሜትና ከፍተኛ ጉጉት ነው ያደረብኝ ማለት ነው። ኦኬ በማህበራዊ ሚዲያው ላይ እነዚህ ያንተ ዘፈኖች ሲመላለሱ ነበር ማለት ነው? በጣም በብዛት ማህበራዊ ሚዲያ ላይ ግን እዚህ ነገር ላይ ግን አንድ የምጠይቅ ነገር እነዚህ ዘፈኖች በተለያዩ ዩቲዩቦች ተለቀዋል። ከነዚህ ዩቲዩቦች መካከል ያንተ የትኛው ነው?
እንግዲህ በእኔ ፍቃድ የጫንኳቸው አልነበሩም። ከዚህ በፊት የነበሩት ዩቱቦች እንግዲህ በራሳቸው ፍቃድ የጫኑት ናቸው ማለት ነው። የኔ ዩቱብ ግን አሁን ከዛ በኋላ የራሴን ዩቱብ ቻናል ከፍቼ እዛ እየለቀኩ ነው ያለሁት፣ እየለቀቂያቸዋለሁ እና ከዚህ በኋላም አዳዲስ የሚሰራቸውን ስራዎች በዚህ ዩቱብ ቻናል የምጭን መሆኑን እገልጻለሁ እና በተጨማሪም ደግሞ በራሴ ጀንበሩ ካሴ በሚለው ዩቱብ ቻናል እየገቡ አናቂዎች በዛ ማግኘት ይችላሉ። ላይክ ሰብስክራይብ በማድረግ አናቆታቸውንና እንትናቸውን እንዲገልጹልኝ ስል በአክብሮት እጠይቃለሁ። ይሄ ነው የነበረው። በፊት በራሳቸው ዩቱቦች ጭነው የነበሩት፣ አሁን እኔ ግን የከፈትኩት ያለሁት ጀንበሩ ካሴ የሚል ዩቱብ ቻናል ከፍቻለሁ። በዛ የተወሰኑ ስራዎች አሁንም በዛ ተለቀው ነው ያሉት እና ከዚህ በኋላም አዳዲስ ስራዎችን የሚሰራቸውን ስራዎች በዚህ የምለቅ ነው የሚሆነው ማለት ነው። አድማጭ ተመልካቾቻችን አሁንም በጀንበሩ ካሴ የሚል የራሱ የሆነ የዩቱብ ቻናል ከፍቷል። ይሄን በዚህ ዩቱብ ቻናል ላይ የድሮቹን ስራዎችን የተወሰኑትንና አሁንም አዳዲስ ስራዎችን ለመልቀቅ በዝግጅት ላይ ስላለ እየገባችሁ ሰብስክራይብ፣ ኮሜንት ላይ እና ላይክ እያደረጋችሁለት ይሄንን በጣም ልናበረታታው የሚገባ ታላቅ አርቲስት ነው። ግን አድማጮች ተመልካቾቻችን እስኪ አይስተያዩ። የመጀመሪያው ትንሹ ዘፋኝ በኢትዮጵያ ውስጥ ማን ነው ቢባል ለኔ በ12 ዓመቱ ዘፍኖ አልበም የሰራ ነው። ከዚህ በፊት ብዙ ህጻናቶች ልጆች በወጣቶች ላይም በተለያዩ ቦታዎች ላይ ይሰራሉ። ጀንበሩ ካሴ ግን በ12 ዓመቱ አንድ አልበም ሰራ የሚባል አይገርምም? እስኪ እያንዳንዳችሁ ሁላችሁም እስኪ ገባ በሉና እሱ ላይ ያሉትን ነገሮች ይሉ። ጀንበሩ ካሴ በሉና ገቡ። በዩቲዩብ ቻናሉ ላይ አዲሱ ቻናሉ ላይ እሱ ላይ ገብታችሁ ይሄን ነገር ሁሉ ማየት ትችላላችሁ። እስኪ ወደ ጥያቄያችን እንመለስ። ለአድማጭ ተመልካቾቻችን የምታስተላልፈው መልእክት አለ? እስኪ እንጋብዝ። እሺ፣ አመሰግናለሁ። አዎ መልእክት አለኝ። መልእክቴ ምንድነው? አሁን እንዳልነው የራሴ ዩቲዩብ ቻናል እየገባችሁ ሰብስክራይብ እና ላይክ በማድረግ አድናቆታችሁን የምትገልጹልኝ ድጋሜ። ከዛ በመቀጠል ደግሞ አብራችሁ መስራት ለምትፈልጉ እንዲሁም ደግሞ ጥሩ ስራ ይዤ እንድመጣ ድጋፍ ማድረግ የምትፈልጉ ልትደውሉልኝ ታገኙ ትችላላችሁ፣ ልታናገሩ ትችላላችሁ ማለት ነው። ሙዚቃ እንግዲህ ታውቀዋለህ አንተ፣ በብዙ ባለሙያ የሚሰራ ስራ ነው እና ስለዚህ ከፍተኛም ወጪ ያለው ነገር ነውና ስለዚህ ያንንም እገዛ ማድረግ እፈልጋለሁ የሚል ካለ ያገኘኝ ይችላል ማለት ነው። ብዙ አርቲስቶች ስፖንሰር የሚያደርጋቸው ሰዎች ይፈልጋሉ። በ12 ዓመቱ ይሄን የመሰለ ድምጽ አለው። ዛሬም ላይ ግን ድምጹ ምንም ነገር የሆነው ነገር የለም። አሁንም ጀንበሩ ካሴን መርዳት የምትፈልጉ ሰዎች ካሉ በዚህ በሚሰራቸው ስራዎች ላይ ሙዚቃዎቹ ላይ እኛ እገዛ ማድረግ እንችላለን የምትሉ ሰዎች ካላችሁ ይሄው ተራሽ ስክሪኑ ላይ ስላለ ከሱ ማግኘት ትችላላችሁ። አድማጭ ተመልካቾች ቴንኪው እናመሰግናችኋለን። ግን እየገባችሁ የ12 ዓመቱ ልጅ ዘፈን ስሙት፣ ሙዚቃውን ስሙት፣ ምን አይነት አቅም እንደነበረው ይሄን ነገር ስትሰሙት እናንተው ትፈርዳላችሁ። ዛሬ ላይስ ምን ይዞልን ይቀርባል በሉ። በተለያየ ቦታዎች በይሄን ሙዚቃ የምታውቁት አድማጭ ተመልካቾቻችን አርቲስት ጀንበሩ ካሴን በሚቀጥለው በሚገርም ሁኔታ ይደርስላችኋል። የሚገርም ስራ ይዞላችሁ ይቀርባል። እናመሰግናለን፣ እንወዳችኋለን። ከሙዚቃው የራከበት ይሄ ሁሉ ነገር ከሆነ በኋላ አልበም ከሰራ በኋላ ረጅም ጊዜ አሁን ከሙዚቃው ርቀሃል። ምንድን ነበር ያደረገው? መልካም እውነት ነው። በጣም ለረጅም ዓመታት ከሙዚቃው ርቄ ነው የኖርኩትና የራኩበት እንግዲህ ምክንያት ብዬ የምለው እኔ በሰዓቱ እንግዲህ ያን አልበም ከሰራው በኋላ ከአሳታሚው ጋር ያልሆነ ሰጣ ገባ ውስጥ ነበር። ማለት እንዴት? እኛም የሚገባኝን ነገር አላገኘሁም ነበር። በሰዓቱ የሚገባኝን ክፍያ ይገባኛል ብዬ የማስበውን ክፍያ አላገኘሁም ነበር። ውል የላችሁም ወይስ ደግሞ በአጠቃላዩ እሱ እንዳጠቃላይ ውድ ቢኖርም ግን ምልህ አንደኛ እኔም በሰዓቱ መዋለም የመፈራረም እንትና በህጉም አይኖረኝም ነበር። ኦኬ፣ ሰው የለም ነበር፣ አንተ ብቻ ነበር እንትን። ነገር ግን ለሙዚቃው ከፍተኛ ፍላጎት ስለነበረኝ አርጌ ምልህ መስራት ያለብኝ ሙዚቃ መስራት ስለነበረ አላማዬና ሐሳቤ እሱን ነበር ልሰራ የምፈልገውና በሱ ምክንያት ግን አልበም ከወጣ በኋላ ትንሽ አለመግባባት ነበር ከአሳታሚው ጋር ማለት ነው። በዛ የተነሳ ሌላ ሁለተኛ አልበም ለመስራት ከበደ እናንተ ማለት አልከማል። በዛ የተነሳ በቃ ለረጅም ጊዜ ከሙዚቃው ራቁ ማለት ነው። ትንሽ ብዙ ሰው ያውቀዋል ብዬ ይሄን ስሜት ይረዳዋል ብዬ አስባለሁ ብዙ ሰዎች እና ረጅም ዓመታት ከሙዚቃው ርቄ ወደ ሌላ ስራ ወደ ሌላ የግል ህይወት የግል ስራ ውስጥ ነበር የነበርኩትኝና ይሄ ነበር እንጂ ሙዚቃ ሁሌም ውስጥ ያለ ነገር ነው።
ኦኬ በጊዜው የነገሮች አለመመቻቸት ነበር ማለት ነው። አንተን ወደዛ ላይ ያወጣ ይችላል ማለት እውነት ነው። ከሙዚቃው እንደወጣ ያደረገኝ የነገሮች አለመመቻቸት ነበር። ከዛም በኋላ ወደ ሌላ ስራ ወደ ሌላ የግል ስራ ስገባ እንግዲህ ለረጅም ዓመታት ሙዚቃውን ረስቸው ጠፍቼ ኖር ያለው ማለት ነው። እውነት ነው። ፈቃደኛ ሆነው ስፖንሰር ማድረግ የሚፈልጉ ሰዎች ነው መደገፍ የሚፈልጉ ሰዎች አብረው መስራትም የሚፈልጉ ሰዎች በማንኛውም ዙሪያ ማንኛውም ሰዓት ደውለውልኝ ሊያናገሩኝ ይችላሉ ማለት ነው። ይሄን ይመስላል። በመጨረሻ ማመስገን የምትፈልጋቸው ሰዎች አሉ? አዎ በደንብ አሉ። ማመስገን የምፈልጋቸው ብዙ ሰዎች አሉ። ማመስገን የምፈልገው እንግዲህ አብዛኛው ሙሉውን አድናቂዎችን በአጠቃላይ ማመስገን እፈልጋለሁ። የት ነው ጠፋ የት ነው ያለው እያሉ በተለይ በጣም እንደዚህ ግፊት እንዲያደርብኝና አሁን እንድመለስ ላደረጉልኝ በጣም አመሰግናለሁ። በተጨማሪም ደግሞ ይሄን አልበም ስንሰራ ግጥምና ዜማ ይሰራልኝ ዘላለም አያሌው እጅግ አድርጌ በጣም አመሰግናለሁ። ጥሩ ስራ ነው ይሰራልኝና እንዲሁም የሙዚቃ አቀናባሪ ሄኖክ ነጋሽ ጥሩ ስራ ሰርቶልኛል። እስካሁን ድረስ ረጅም ጊዜ ነው የአልበም ከተሰራ እስካሁን ድረስ እንዲሰማ ጥሩ ሳውንድ ነው ይሰራልኝና የተጠቀመልኝ እጅግ አድርጌ በጣም አመሰግናለሁ ሄኖክ ነጋሽንም። እንዲሁም ደግሞ አሁን ደግሞ በከፍተኛ ሁኔታ ምክር የሚሰጡኝና እንድሰራ እሰራለሁ ብዬ የምንትስል ድጋፍ የሚያደርጉልኝ እንዲሁም በተጨማሪ ትሬኒንግ እንዳደርግ በተደጋጋሚ ሳይሰለች አብሮኝ እየሰራ ያለ እጅግ በጣም ማመሰግነው ወርቅነህ ሞገስ ጓሮ ስቱዲዮ እጅግ አድርጌ በጣም አመሰግናለሁ። ሁሌም ቤቱ ቤት ይሆናልና በጣም አመሰግናለሁ። እንዲሁም አንተም በጣም ጥሩ አስተያየቶች ስለምትሰጠኝ በርታ ስራ የምትሰጠኝ በጣም ነው የማመሰግንህ አንተንም። እንዲሁም በተጨማሪ ባርክልኝ በጣም አመሰግናለሁ። ዳኛቸው ሞገስ በጣም አመሰግናለሁ። ብዙ ነገር የሚያስፈልገኝን ነገር በፈለኩና በጠየቁት ሰዓት እሱም እንደዚሁ ብዙ ነገር የሚተባበረኝ ነውና እጅግ አድርጌ በጣም አመሰግናለሁ። ሁላችሁም ግን ለምታደርጉልኝ ነገር በአጠቃላይ ስማችሁን ላልጠራሁትም በሙሉ እጅግ አድርጌ በጣም አመሰግናለሁ። አድማጭ ተመልካቾቻችን አሁን አርቲስት ጀንበሩ ካሴን ማገዝ የምትፈልጉ ካላችሁ በዚሁ በአርቱ ዙሪያ ላይ በግጥምም በዜማም በአንዳንድ ነገሮች መርዳት የምትፈልጉ ካላችሁ ስክሪኑ ላይ ከታች አድራሻው አለ። ከእንደገና በራሱ ዩቲዩብ አሁን በጀንበሩ ካሴ በሚለው በዩቲዩብ ላይ ሰብስክራይብ፣ ላይክ እና ኮሜንታችሁን በመስጠት እንድትተባበሩት ከወዲሁ እንጋብዛለን። በሚቀጥለው በሚገርም ስራ ይቀርብላችኋል። ቴንኪው። እናመሰግናለን አድማጭ ተመልካቾቻችን። እንወዳችኋለን። Treke ka gonya, kasa gwa runjano ana, yama
ጠፋብኝ መንገዷ ነው ወደ ቤትሽ መጃ ደማምየው ነይ ነይ ደማምየው ነይ ነይ ደማምየው ነይ ነይ ደማምየው ነይ ነይ ዛሬ ከማን ዋለ ትናንትና ማታ በደጅሽ አልፌ